ሰላም ውድና የተከበራችሁ የአርሴናል ፍሌር ተካዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ የተሰሙ አጫጭር ስፖርታዊ መረጃዎችን አገራችኋለሁ። ከብሩኖ ጉማሬሽ ከአልቫሬዝ እና ከቪኒሲየስ ጁኒየር ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን በዛሬ ስፖርታዊ መረጃዎች ላይ ያገራችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ ማድረግ የእናንተ ግዴታ ይሆናል ማለት ነው። ቀደም ብዬ በመግቢያ ላይ እንደጠቀስኩላችሁ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ የብሩኖ ጉማሬሽን ጉዳይ እንመለከታለን። በክረምት የዝውውር መስኮት አርሴናል ብሩኖ ጉማሬሽን ከኒውካስትል ለማስፈረም እየሰራ መሆኑን የሚያመላክት የተለያዩ ምንጮች ሲዘግቡ ሰምተናል እና ዛሬስ ምን አዲስ ነገር አለ የሚለው ነገር እንመልከት። የቀድሞ የኒውካስትል አሰልጣኝ የሆኑት ኤዲ ሃው ኒውካስትልን መልቀቃቸውን ተሰምቷል። በዛሬ ዕለት እንግዲህ ኤዲ ሃው ኒውካስትልን ለቋል። ይህንን ተከትሎ ታዲያ በብሩኖ ጉማሬሽ ዝውውር ጉዳይ ላይ ምን አዲስ ነገር ሊኖር ይችላል የሚለውን ነገር እንመለከታለን። አርሴናል ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ በድጋሚ ስሙ መያያዙ ቀጥሏል። ከዛ በተጨማሪ ግን ዝውውርን በተመለከተ በመግቢያ ላይ እንደጠቀስኩላችሁ የቪኒሲየስ ጁኒየር ጉዳይን አርሴናል በጥብቅ አጥብቆ በክረምት የዝውውር መስኮት እየሰራበት መሆኑን የሚያመላክት መረጃዎች ወጥተዋል። እስከ መጨረሻ ድረስ በተለይ አሁንም ከኮንትራት ጉዳይ ጋር በተገናኘ ተጫዋቹ ልጁ በሪያል ማድሪድ ቤት ስምምነት አልደረሰም፣ ከደሞዝ ጋር በተገናኘ አልተስማሙም እና ከደሞዝ ጉዳይ ጋር የተያያዘ ያለመስማት ቅሬታ ተፈጥሯል። ስለዚህ ይህንንም አርሴናል በመጠቀም ተጫዋቹን ለማስፈረም እየሰሩ መሆናቸውን ተዘግቧል። ቪኒሲየስ ጁኒየር ወደ አርሴናል መዘዋወር ይፈልጋል ወይስ አይፈልግም የሚለውን ነገር በቀጣይ የምንመለከተው ጉዳይ ቢሆንም ነገር ግን አሁንም ቢሆን አርሴናሎች በተጫዋቹ ዙሪያ ላይ ትኩረት አድርገው እየሰሩ መሆናቸውንና ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚያመላክት መረጃዎች እየወጡ ይገኛሉ። ቪኒሲየስ ጁኒየር ወደ አርሴናል የሚያደርገውን ዝውውር ጉዳይ በተመለከተ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። ኒኮላስ ሽርም ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ይህንን አጋርቷል። አርሴናል ቪኒሲየስ ጁኒየርን ለማስፈረም ከፍተኛ ጥረት እያደረገ ይገኛል። የትኛውንም መስዋዕትነት የትኛውንም የገንዘብ መጠን ለመክፈል ዝግጁ መሆናቸውን የሚያመላክት መረጃ ኒኮላስ ሽር አጋርቷል። ወደ ስፔን እንደሚወጡት መረጃ ከሆነ ደግሞ አርሴናል ለተጫዋቹ ዝውውር የትኛውንም ነገር ለመክፈል ዝግጁ መሆናቸውን የሚያመላክት መረጃ እየወጣ ይገኛል። ስለዚህ አርሴናል እንደ አጠቃላይ በዚህ ተጫዋች ዝውውር ጉዳይ ላይ ቁርጠኛ የሆነ አካሄድ እየተከተሉ መሆኑን ለመመልከትና ለመረዳት ችያለሁ። ከዛ በዘለለ ግን አርሴናል የብሩኖ ጉማሬሽን ጉዳይ በቃላት ስምምነት እና ከክለብ ቱ ክለብ ንግግሮች አሁንም መቀጠላቸውን የሚያመላክት መረጃዎች ወጥተዋል። ምናልባት የኤዲ ሃው መልቀቅ በዚህ ተጫዋች ዝውውር ላይ አንድ አዲስ ነገር ይፈጥራል ተብሎ ይጠበቃል። ብሩኖ ጉማሬሽ የአርሴናል ተጫዋች መሆኑ እንደማይቀር ኢዛን ካን ለአርሴናል በጣም ቅርብነት ያለው ጋዜጣ ገልጿል። አንዱ ፎርዚ በትላንትናው ምሽት ላይ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ ይህንን አጋርቷል። አርሴናል በክረምት በተለይ ከቪኒሲየስ ጁኒየር ቅርብ ከሆኑ ሰዎች ጋር ቀጥተኛ የሆነ ንግግር እያደረገ መሆኑና ተጫዋቹን ለማስፈረም አሁንም ቢሆን ጥረቶች መቀጠላቸውን ተሰምቷል። ስለዚህ አሁንም ቢሆን አርሴናል በጣም ከፍተኛ ጥረት እንዳላቸው ተጫዋቹን ለማምጣት የሚከፈለው ዋጋ እንዳጠቃላይ እየከፈሉ መሆናቸውን ተዘግቧል። የአርሴናል ስፖርቲንግ ዳይሬክተር አንድሪያ በርታ በክረምት የዝውውር መስኮት ላይ ጠንከር ያለ እንቅስቃሴ እያደረጉ መሆናቸውንም የሚያመላክት መረጃዎች ወጥቷል። እንዳጠቃላይ አርሴናል በቪኒሲየስ ጁኒየር ዝውውር ላይ ቁርጠኛ የሆነ ነገር እየተከተሉ መሆናቸውን ተዘግቧል። በአብዛኛው የሪያል ማድሪድ ተጫዋቾች ከኮምፎርት ዞን መውጣት አይፈልጉም። ለምሳሌ ስናስታውስ ሮድሪጎን አርሴናል ለማስፈረም ከፍተኛ ፍላጎት አሳይቶ ነበረ። ነገር ግን እዛው መቆየትን መርጧል። ቪኒሲየስ ጁኒየር ወደ አርሴናል ይመጣሉ የሚለው ነገር የምንመለከተው ጉዳይ ሆኖ ነገር ግን የአርሴናል ባለቤቶች በቪኒሲየስ ዝውውር ላይ እየተሳተፉ መሆናቸው እና ቪኒሲየስ ለማዘዋወር ሙሉ አቅማቸውን መጠቀማቸውን ሮዳ ዘግቦታል። እነዚህ መረጃዎች አጣቅሰን ስንመለከት አርሴናል እስከ መጨረሻ አቅሙ በተጫዋች ዝውውር ጉዳይ ላይ ለመሳተፍ መሞከሩን የሚያመላክት መረጃዎች ወጥቷል። ከጉማሬሽ ጉዳይ ጋር በተገናኘ በግል ጥቅማ ጥቅም አርሴናል ተስማምቷል። በቀጣይ ተጫዋቹን ለማስፈረም የሚካሄድበት ጉዳይ ብቻ ይቀራል። ከዛም በተጨማሪ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ የምንመለከተው ጉዳይ ከክለቡ የሚለቁ ተጫዋቾችን በተመለከተ ገብርኤል ማርቲኔሊን ለማስፈረም ኤሲ ሚላኖች ንግግር ማድረጋቸው ሮማዎች ንግግር ማድረጋቸውን የሚያመላክት መረጃዎች ወጥቷል። ከዛም በተጨማሪ ኢታን ዋነርን ለማስፈረም የተለያዩ የአውሮፓ ክለቦች ከአርሴናል ጋር ግንኙነት ማድረጋቸውን የሚያመላክት ዘገባዎችን ስመለከት
ነበረ። እንዳጠቃላይ አርሰናል በክለቡ የሚገኙ ተጫዋቾች ሽያጭ ላይ በደንብ ይሰራል ተብሎ ይጠበቃል። ነገር ግን በነ ቪኒሲየስ በነ አልቫሬዝ ዝውውር ላይ አርሰናል ጠንከር ያለ የዝውውር እቅድ ይዞ እንደሚሄድም እንደሚጠበቅና ነገሮችን ለማስተካከል እየሰራ መሆኑን የሚያመላክት መረጃዎች በሰፊው እየተዘገቡ ይገኛሉ። ከዛም በተጨማሪ አርሰናል በክረምት የዝውውር መስኮት በነ ገብርኤል ጄሱስ ላይ ውሳኔ ያሳልፋል ተብሎ ይጠበቃል። ከክለቡ እንደሚለቅም ይጠበቃል። መሀል መስመር ላይ በተለይ የብሩኖ ጉማሬሽ መምጣት የአርሰናል ወደፊት ለፊት መስመር ለማጥቃትና ቀጥተኛ የሆነ አጫወት ማይክል አርቴታ በቀጣይ የእንግሊዝ ፕሪሚየር ሊግ ሊጠቀም ይችላል። መከላከል ላይ መሰረት ያደረገ ጨዋታ ማይክል አርቴታ በቀጣይ እንግሊዝ ፕሪሚየር ሊግ እንደማይጠቀም ይጠበቃል። ከተከላካይ ጉዳይ ጋር በተገናኘ ኢዝሪ ኮንሳ ጉዳይ በተገናኘ አስቶን ቪላዎች ከተጫዋቹ 60 ሚሊዮን ፓውንድ እንደሚፈልጉ አርሰናሎች አሳውቀዋል። አርሰናል በምንም አይነት መንገድ 60 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እንደማያቀርብም አሳውቋል። ስለዚህ የተለያዩ አማራጮችን አርሰናል ለማየት እንደሚገደዱ የተለያዩ ዘገባዎችን ስመለከት ነበር። ቤን ጃኮብ በተደጋጋሚ ጊዜ ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ አዳዲስ መረጃዎችን እየወጡ ይገኛሉ። ብሩኖ ጉማሬሽ ወደ አርሰናል በቅርብ ሳምንት ከምንመለከታቸው ዝውውሮች ውስጥ እንደሚካተቱ ይጠበቃሉ። የተለያዩ ታማኝነት ያላቸው ምንጮች ያወጡት መረጃም ያንን ያጠናክርልናል። እንዳጠቃላይ አርሰናል በሶስት የተጫዋች ዝውውር ላይ እየሰራ መሆኑን የሚያመላክት መረጃዎች ወጥቷል። ብሩኖ ጉማሬሽ፣ ሁላን አልቫሬዝ እና ቪኒሲየስ ጁኒየርን ጉዳይ አርሰናል ለመጨረስ እየሰሩ መሆናቸውን የሚያመላክት መረጃዎች ወጥቷል። ቪኒሲየስ ጁኒየር ወደ አርሰናል የሚያደርገውን ነገር በደንብ እየተከታተልኩ ማጋራቸውናል። የዛሬ ስፖርታዊ መረጃችን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞች።